የአርማወር ሃንሰን የምርምር ማዕከል ለጤናው ዘርፍ ግብዓት የሚሆኑ በርካታ ምርምሮችን ያካሂዳል። የሕክምና መሳሪያዎች፣ የመድኃኒት እንዲሁም የክትባት ሙከራዎችን በማካሄድ በሀገራችን ያሉ የጤና ችግሮችን ለመፍታትም ከፍተኛ አስተዋጽኦ በማድረግ ላይ ይገኛል። ታዲያ ይህ ምርምር በስፋት እንዲሰራና ተተኪ ተመራማሪዎች እንዲፈጠሩ የአቅም ግንባታ ላይ መስራት ያስፈልጋል። የአርማወር ሃንሰን የምርምር ማዕከልም ከተለያዩ ዩኒቨርሲቲዎች ለሚመጡ የማስተርስና የፒኤችዲ ተማሪዎች የረጅምና የአጭር ጊዜ ስልጠና ከመስጠት ባለፈ እንደ አውሮፓውያን አቆጣጠር በ2016 ከዩኒቨርሲቲዎች ጋር በጋራ የትብብር የፒኤችዲ ፕሮግራም በመስጠት ላይ ይገኛል። የተጀመረው ሀረማያ ዩኒቨርሲቲ ነው። በቅርብ ጊዜ ደግሞ በአምቦ ዩኒቨርሲቲና በጎንደር ዩኒቨርሲቲ ተመሳሳይ ፕሮግራም ጀምረናል። በዋናነት የሰው አቅም ለማጎልበት በተለይ ባዮሜዲካል ክሊኒካል ሪሰርች አህሪ በዋናነት የሚያተኩረውን ልምድና አቅም ሌሎች ተቋማት እንዲኖራቸው ለማድረግ ነው ሀሳቡ። ስለዚህ በሀረማያ ዩኒቨርሲቲ አንድ 7 ዓመት ሆኖታል ይሄ ፕሮግራም ከተጀመረ። ይሄ ፕሮግራም በአሁኑ ወቅት ወደ 11 ተማሪዎች በሂደቱ ላይ ያሉ፣ በቅርብ ጊዜ 2 ጨርሰዋል። ሌሎቹ በተለያየ ደረጃ ላይ የሚገኙት። ስለዚህ ይሄ ፕሮግራም የምርምር ተቋምና የዩኒቨርሲቲ በጋራ የምርምር ችሎታን ክህሎትን አዳብረው በተለይ እነዚህ ተሳታፊዎች መምህራን ናቸው፣ የዩኒቨርሲቲ መምህራን ናቸው። በዚህ ሂደት ውስጥ አልፈው ከዛ ሲጨርሱ ራሳቸውን ችለው ተመሳሳይ የምርምር ስራ በዩኒቨርሲቲው ማድረግ የሚችሉበትን አቅም ማጎልበት ነው። በተለይ ሀረማያ ዩኒቨርሲቲ በምስራቅ ኢትዮጵያ ስለሚገኝ ምስራቅ ኢትዮጵያ አካባቢ ያሉትን የጤና ችግሮች በተለይ ከአርብቶ አደርም ሊሆን ይችላል ሌሎችም ከፍተኛ የጤና ችግሮችን በጥልቀት መረዳት የጤና ስርዓታችንን ለማገዝ ነው ጥረት የተደረገ ያለው። እንግዲህ እንደሚታወቀው ሀረማያ ዩኒቨርሲቲ የጤናና ሕክምና ሳይንስ ኮሌጅ አለው። ይሄ ኮሌጅ ስራ ከጀመረ 25 ዓመቱ ነው። በማደግ ላይ ያለ በፍጥነት በማደግ ላይ ያለ ኮሌጅ ነው። ስለዚህ ለዚህ ኮሌጅ የተለያዩ ፕሮግራሞች የትምህርት ፕሮግራሞች ሂማን ካፓሲቲ ወይንም የሰው ኃይል ያስፈልጋል ከኮሌጁ እድገት ፍጥነት ጋር። በዚህ ምክንያት እንግዲህ ዩኒቨርሲቲው አብሮ የሚሰራቸውን ሲፈልግ ከሀሪ ጋር ተገናኘ ማለት ነው። ስለዚህ የመጀመሪያው ዓላማው ለሀረማያ ዩኒቨርሲቲ የሂማን ካፓሲቲ ወይንም የሰው ኃይል በፒኤችዲ ደረጃ በዶክተሬት ዲግሪ ደረጃ የሰለጠነ የሰው ኃይል ማፍራትና የኮሌጅን ባዮሜዲካል ሳይንስ ፕሮግራሙን ማጠናከር ነው። በሀረማያ ዩኒቨርሲቲ ውስጥ የሜዲካል ማይክሮባዮሎጂ በፒኤችዲ ፕሮግራም መስጠት ተፈለገና ሲታይ ደግሞ ይህንን ፕሮግራም በወቅቱ ለመስጠት የሚያስችል የሰው ኃይልን ወይም ደግሞ ይህንን ፕሮግራም ሊያካሂዱ የሚችል የሰው ኃይል ባለመኖሩ ምክንያት የተፈጠረ ነው። ምንድነው እንግዲህ በሜዲካል ማይክሮባዮሎጂ ኮርሱ ለሁሉም በጤና ሳይንስ ላሉ በጤና ሳይንስ ኮሌጅ ውስጥ ላሉ ተማሪዎች በጠቅላላ የሚሰጥ የትምህርት አይነት ነው። ስለዚህ በወቅቱ ደግሞ እጅግ በጣም ቁጥራቸው ጥቂት የነበሩት ስለነበሩ በእነሱ ደግሞ በጣም ከጊዜ ወደ ጊዜ እየበዛ የመጣውን የኮሌጁንም ተማሪዎች ባሉት መሸፈንም ስለማይቻል፣ ሁለተኛ ደግሞ የጥናትና ምርምሩንም ለማገዝ፣ ሶስተኛ የማህበረሰብ አገልግሎትንም ለመስጠትና እንዲሁም ደግሞ ከዛም አልፎ ይሄ የምስራቅ ኢትዮጵያን የትምህርት የጥናትና ምርምር ሴንተር ኦፍ ኤክሰለንስ ለማድረግ ታስቦ ነው ፕሮግራሙ የተጀመረው ማለት ነው። ኖርማሊ ያው አንዳንድ የእንትኖችን ማለፍ ነበረብን የኮሚኒኬሽን ቻነሎችን፣ ምክንያቱም ሀሪ የምርምር ሴንተር ነው። ስለዚህ እንደዚህ አይነት ዳይሬክት ከቲቺንግ ኢንስቲትዩሽን ጋር ሊንክ ለማድረግ ከጤና ጥበቃም ፍቃድ ማግኘት ስለነበረብን በጊዜው ፕሮፌሰር ጨመዳ ዩኒቨርሲቲ ፕሬዚዳንት ነበሩ። በሳቸውና ሌሎችም ሰዎች አሉ ደብዳቤ አጽፈን ትምህርት ሚኒስቴር ሄደን ከትምህርት ሚኒስቴር ወደ ጤና ጥበቃ ሚኒስቴር ሊንክ ተደርጎ ዶክተር ከበደ ነበረ በወቅቱ በጣም ሰፖርት አድርጎ ከዶክተር አብርሃም ጋር በዛ ነገር ተነጋገሩና
እንግዲህ እንደዛ ያለ ነው ሂደቱ የተጀመረው። ዶክተር አብርሃም በጣም ደስተኛ ነበረ በነገሩ። ምክንያቱም ለአህሪም እንደ ኦፖርቹኒቲ ሆነ። አህሪ ምንድነው ስታብሊሽ ካደረገ ረጅም ዓመት ነው። ብዙ ባዮሜዲካል ሪሰርቾችን ይሰራል። ግን የሚሰራው ለኢንዲቪጁዋልስ ነው ኦፖርቹኒቲውን የሚሰጠው። ለምሳሌ አንድ ሰው ፒኤችዲ የሆነ ቦታ ይመዘገብና ፕሮጀክት ሲወጣ ተወዳድሮ ይገባል እንጂ ቀጥታ ለዚህ ኢንስቲትዩሽን እንደዚህ አይነት ነገር አደረግኩ የሚል ነገር አልነበረም። ስለዚህ ይህንን ሀሳብ ይዘን ስንሄድ በጣም ደስተኛ ነበር ዶክተር አብርሃም። እንዲያውም ቀጥታ ለሀረማያ ዩኒቨርሲቲ ይህን ያክል ተማሪ ለጅማ ይህን ያክል የሚል ነገር አብሮ ሌብል ስለሚደረግ ያንን ፓርት አፕሪሺየት አደረገው። የአህሪ ማኔጅመንትም ስታፍም ተቀበለው። እንግዲህ በዛ መሰረት ነው ቀጥታ ወደ ኦነራሪ ስታፎች የተወሰነ አንድ አጠቃላይ 4 ኦነራሪ ስታፍ ሪክሩት አደረግን። በወቅቱ እኔ የኮሌጅ ዲን ነበርኩ እንዳጋጣሚ። ስለዚህ ያንን ኦፖርቹኒቲ ተጠቅመን ይህንን ጆይንት ፒኤችዲ ፕሮግራም ስታብሊሽ አደረግን። አህሪ ደግሞ ያው የምርምርና በተጓዳኝም የትምህርት ተቋም ነው ብዬ ነው የምወስደው። እነኚህን ተማሪዎች ካፓሲቲው አህሪ ጋር ስላለ እነኚህን ተማሪዎች ለማስተማር እነኚህን ተማሪዎች ለሀረማያ ዩኒቨርሲቲ ያስተምራል። በሂደቱ ደግሞ ተማሪዎቹ አህሪ የሚሰራቸውን የምርምር ስራዎች ይሰራሉ ማለት ነው። ስለዚህ ሁለታችንም የጋራ የሆነ ኦብጀክቲቭ የነበረና በዛ ኦብጀክቲቭ ላይ ሆነን ስራ ስንሰራ ነው የቆየ ነው ማለት ነው። በዚህ ፕሮግራም ውስጥ እስካሁን ድረስ 11 ተማሪዎች ከሀረማያ ዩኒቨርሲቲ ብቻ ማለት ነው። አህሪ ከሌሎች ዩኒቨርሲቲዎች ጋር እንደሚሰራ አውቃለሁ። የሌሎች ዩኒቨርሲቲ ተማሪዎችም እዛ ቤዝ አድርገው እንደሚማሩ አውቃለሁኝ። ከሀረማያ ዩኒቨርሲቲ ጋር ብቻ ግን እስካሁን 11 ተማሪዎች ከአህሪ ጆይንት ፕሮግራም ውስጥ ገብተው እየተማሩ ነው ያሉት። ከዛ ውስጥ 2ቱ ኦልሬዲ ጨርሰዋል። 2ቱ በጣም ፕሮግሬስ እያደረጉ ነው። በቅርብ ጊዜ ይጨርሳሉ። ሌሎችም እንደዚሁ በተቀመጠላቸው ጊዜ ይጨርሳሉ ማለት ነው። በአርማወር ሃንሰን የምርምር ማዕከልና በሀረማያ ዩኒቨርሲቲ ጥምረት የሚሰጠው የፒኤችዲ ፕሮግራም ለፒኤችዲ ተማሪዎቹ ካለው ከፍተኛ ጠቀሜታ በተጨማሪ ለምርምሩ ዘርፍም ከፍተኛ አስተዋጽኦ የሚያደርግ ነው። እዚህ ምንም ካፓሲቲ አልነበረንም። እውነቱን ለመናገር የሚያስተምረንም ከአህሪ የሚመጣ ስታፍ ነው። ሪሰርቹንም ሰፖርት የሚያደርገን ብዙውን ፓርት ማለት ነው የአህሪ ሪሰርች ማዕከል ነው። ስለዚህ ለየት ያደርገዋል። መምህራኖቹም ከዛው ላቦራቶሪ ስራው የሚደገፈው በዛው ኢቭን እኛን ውጭ ሀገር ልኮ ላብ ቤንች ላይ የተለያየ ላብ ቤንች ላይ ኤክስፖዝድ እንድንሆን እስከማድረግ ድረስ በጣም ኮሚትድ ሆነው የጀመሩት ስራ ነው እና ለየት ይላል ብለን ብዙ ጊዜ የምናገረው ከዛ አኳያ ነው። ዩኒቨርሲቲ ላይ ቅድም እንዳልኩት የተሻለ የላቦራቶሪ ፋሲሊቲ እንደ ኤክስፔክትድ እንደምናደርገው አናገኝም። ስለዚህ አህሪ ጋር ያለው የላቦራቶሪ ፋሲሊቲ ኦን ሃንድ ትሬኒንጎችን ለመጠቀም በዚህ ኤሪያ ላይ አህሪ አጫጭር ትሬኒንጎችን ደግሞ ስልጠናዎችን ያዘጋጃል። እዛ ላይ እንድንሳተፍ ያደርገናል። ስለዚህ ከአጫጭር ስልጠናዎች ከምርምሩም ወይ ደግሞ ላቦራቶሪም ስንሰራ የምናገኛቸው ሃንድስ ኦን ትሬኒንጎች አለ። ስለዚህ ያን ነገር ልምድ ስናገኝ ወደ ዩኒቨርሲቲ ስንመጣ ያንኑ ነው የምናስተምረው። በተለይ ስኩል ኦፍ ሜዲካል ላቦራቶሪ ሳይንስ ላቦራቶሪ ቤዝድ ሆነ ወደ ፕራክቲካሊ የሚሰራ ስራዎች ስለሆነ ያንን በአግባቡ ለተማሪዎችም ለማስተላለፍ መምህራኖቹ የሚሰሩት ጥናትና የሚያገኙት የላቦራቶሪ ስልጠናዎች በጣም ወሳኝነት አለውና እሱ ለተማሪም ለአስተማሪም ግብአት ስለሆነ በጣም አስፈላጊ ነው ብዬ ነው የማስበው። የሀረማያ ዩኒቨርሲቲ ከ60 ዓመት በላይ ታሪክ ያለው ከኢትዮጵያ ውስጥ ካሉት አንጋፋ ዩኒቨርሲቲዎች አንዱ ነው። እንደገናም ደግሞ አህሪም ከ50 ዓመት በላይ እድሜ ያስቆጠረና በተለይ በዚህ በባዮሜዲካል ሪሰርች ዙሪያ ለሀገሪቷ ከፍተኛ የሆነ አስተዋጽኦ ያደረገ ተቋም ነው። ስለዚህ የነዚህ ሁለቱ ተቋማት ተጣምሮ ይሄንን የሜዲካል ማይክሮባዮሎጂ በፒኤችዲ ፕሮግራም መስጠት አህሪ ያለውን ያካበተ ረጅም ጊዜ ያካበተውን በዚህ በሜዲካል ሳይንስ ዙሪያ ያለውን የጥናትና ምርምር ልምዱን ለማካፈልም ይረዳዋል። ሁለተኛም ደግሞ ዩኒቨርሲቲው ቅድም ለማለት እንደሞከርኩት በሜዲካል ማይክሮባዮሎጂ ፒኤችዲ ያላቸው
መምህራን ስለሌሉ እግረ መንገዱንም ዩኒቨርሲቲውንም በሰው ኃይል ከማጠናከር አኳያና የትምህርቱንም የምርምሩንም የማህበረሰብ አቀፍ አገልግሎትን ጥራት ከማሻሻል አኳያ ከፍተኛ አስተዋጽኦ ይኖረዋል ማለት ነው።